የታሪክ መዝገብ ላይ የሚሰፍር ድንቅ ተግባር በህፃጽ ለሚገኙ ወገኖቻችን በሰዓታት ውስጥ 3 ሚሊዮን ብር ተሰበሰበ። አሁንም የርህራሄ ማዕበል አልቆመም። የአመቱ ምርጥ ቲክቶከር አዶናይ የጀመረው የ100 ብር ቻሌንጅ የኢትዮጵያዊነትን አንድነት ለዓለም እያሳየ ይገኛል። ከጥቂት ደቂቃዎች በፊት የነበረው 2 ሚሊዮን ብር አሁን ወደ 3 ሚሊዮን ብር አድጓል። በህፃጽ በረሃብ ለሚሰቃዩ ህፃናትና እናቶች የደረሳችሁላቸው ሁሉ ምስጋና ይገባቸዋል። የአገሬ ልጆች ከምታስቡት በላይ ትልቅ ደስታ እየተሰማኝ ነው ያለው። አንድ ነገር ግን ለመናገር ፈለኩኝ። አንዳንድ ሰዎች አላችሁ አሁን እያጋጠመ ያለው ነገር እኛ ፖስት እያልነው ያለው ነገር ወደ ሌላ አቅጣጫ ለመውሰድ እየሞከራችሁ ነው ያላችሁት። አንድ ማወቅ ያለባችሁ ነገር ላስረዳችሁ የሀገሬ ልጆች። አሜሪካም ሆምለስ አላት ባይ ዘ ዌይ ኦኬ። አሜሪካ ውስጥም ችግሮች ያጋጥማሉ አንዳንድ ቦታ ላይ ማለት ነው። ስለዚህ ኢትዮጵያ እንደምታውቁት ትልቅ እድገት ላይ ትገኛለች፣ ትልቅ ለውጥ ላይ ትገኛለች። እሱም ደግሞ አይናችሁ መመስከር ይችላል ማለት ነው። መዋሸት የማንችለው ነገር ነው። ነገር ግን እንደ አንድ ሀገር ሁሉም ነገር አቃንተን መሄድ አንችልም። ገባችሁ? አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። እነሱ ደግሞ እኛ እንደ አንድ ኢትዮጵያ እንደ ህዝብ አብረን ተጋግዘን ነው ማስተካከል ያለብን እንጂ ብዙ የተሰሩ ነገሮችን ማበላሸት የለብንም እላለሁኝ። ስለዚህ ማወቅ ያለብን ነገር ጋይስ፣ እኛ ለኛ እንበቃለን። እዚሁ ሆነን አንዳንድ ችግሮችን እንፍታ፣ እንተጋገዝ ነው የምላችሁ። انتس حريزي تتمليس عدي تتمليس عدي نداس لاسي የወለደችው ልጆቿ ሞተዋል። አንዳንዶቹ ደግሞ በረሃ ሄዶ አንዳንዶቹ በቃ ይቀሩ ናቸው። ልጅ የሚባል የላቱ ካልጋ አትነሳም እና እቺ አሁን እናት ላሳየን ከመይለ ሰላም ደን ከመይ ለሐንደን ከመይ እዚ ጆን ዳንኤል ይባል ለዓን ግጥየው መጽደዋ ከዓን ግጥይ ከአዲስ አበባ ይመጽ ጆን ዳንኤል ይባል ሲማሚዬ መተናለውን አይዞት እኛ ልጆቹ አለንሎት። እሺ አንحنا ደቅኸነ ለና አልከነ ይዝግን ይለክነሎ አነ ወድኸነ ይዝግን አሽና ጁስ ይጠጣሉ ማሚ ከነምጸልኩን ነው ማንጎ ከነምጸልኩን ሰት ያደ ይለክነሎ እሺ ፊኖ ፍርኖ ዱቄት በላጭ ፊኖ ምንድነው? እሺ አይዞህን ክንታ تري الله هذا ቤት እዚህ ለሰውዬ ይሄ ቤት የኔ አይደለም የሰው ነው እያለች ነው። አጸዳኝ ለያሙን እኔ ለህኒ ኦኬ ቤት መስራት ይችላል። እንደዚህ አይነት ቤት ሰርተህ ለሰው ልሰጥ ይችላል። እዚህ ነገራቸው ይስተርጉምላቸው። ስለዚህ ማሚዬ እንደዚህ አይነት መጠለያ እንሰራሉትና እንሰጣታለን ለርሱ ከምዛ አይነት ቸንዳሲ ሰርሒና እስከ መኪና ንሕና አይዝጊ ወድኸ ይብለከሎ እና ሰራሉታለን። እሺ እናቴ አጆን እሺ አጆን ሀረክ ከመለና ደቀ ይደረሙ ሰለስተ ሆኑ አዚያ አተሞዚያ ለጥዮም ዘባሉ ሶስት ልጆች ነበሩኝ። የት እንደሄዱ ወዴት እንደገቡ አላቅም ያለች ነው። ጠሪበ ምን يوم دو يقولوا እዚኦም ኩሎም ድማኒ አሰርና ሃቲ አዶ እኺ ዝንትና እናሃለና አይትሞተን እኺ አይኹ ይብሉ ከለው አመስግን እዮም ምስጋና ዓለም ድማኒ ነዚኦም መሰረት ጌርኩም ነዚኦም ሪኹም ዞም ህፃውንቲ ዝሰርሕዎ ዘለዉ ስራሕ ንዖም መሰረት ጌርኩም ንስኻትኩም ድማኒ ካልኦት ዘለኹም ሓገዝቲ ንክትኮኑ ኣብ ጎኒ ዞም ህፃውንቲ እዚኦም ናይ ሕንፃፅ ነዚኦም ድማኒ ሕጉልን አመስግን እዮም። ጀነቤት ለመስራት ስንት ብር ያስፈልጋል? ጨርሻል። እኔ 10 ሺህ ብር ሰጥታለሁ። በስንት ቀን? በሁለት ቀን ያልቃል። እኔ ከሁለት ቀን በኋላ አዲስ አበባ ስለመለስ አሁን ብሩን አስገባለታለሁ። እርሶ ቤቱን ያሰሩልኛል እና አቤላ ደግሞ ቪዲዮውን ቀርጾ ደግሞ ይልኩልኛል። አመሰግናለሁ። ያው አብሮን የመጣው ወንድማችን ጋር የመጣ ወንድማችን ነው። ይሄ ደግሞ ያው ተፈጣሪ ነው። ያው እነሱ እንኳን ነገር በጣም የሚያሳዝን ነገር ነው ያየነው። አንድ
ቤት ይኸውና እና ነገራችሁ ቤት ላሰራሉት ነው የራሱ እሺ ከሁለት ቀን በኋላ ይደርሳል ብሏል በሁለት ቀን ውስጥ በሶስት ቀን ውስጥ ሰርተው ያስረክቧቸዋል በላቸው አደዋ ታይዝበክ ዘሎ እዚ ቸላዚ ናይ ሰው እንዲሁ ናትክን ምስ ዓራታ ከምዚያ መሰረት ዓራታ አስሪሐ ምስ ገዛ ዓራታ ከክኔ አነ ወድግን ይበከሎ መረቀለ ደዋ ሃይ ጋይስ እንዴት ናችሁ? ዛሬ የሆነ ቪዲዮዎች እያየው ነበርና የትግራይ ክልል ህጻጽ የሚባል ከተማ ረሃብ እንደገባና በጣም የሚያሳዝን ሁኔታ ነው እና ያው ሶሻል ሚዲያ ላይ ያለ ሰው ብዙ ነገር ማድረግ ይችላል። ለዛ ነው ይሄን ቪዲዮ የምሰራው። ሌላ ግን የምናረጋቸውም ነገሮች ኦርጋናይዝድ ቢሆኑ አሁን ለምሳሌ ረሃብ ላይ ያለ ሰው ወስዳችሁ ዝም ብላችሁ ብስኩት ወይ ለስላሳ ወይ የሆነ ነገር መስጠትና ማብላት ያንን ሰው ሊገለው ሁላ ይችላል እና በተለይ እኚህ ሰዎች ዲሃይድሬትድ የሆኑ ናቸውና ውስጣቸው ፈሳሽ ያለቀ ምናምን ሰው ምን እንደምትሰጡት ስቴፕ ባይ ስቴፕ አለው በህክምናው። አለበለዚያ ሄደን ዝም ብለን ራንደምሊ እየተነሳን የሆነ ነገር ብናደርግ ህይወታቸውንም ሊያጡ ይችላሉ። ዝም ተብሎ የተገኘው አይበላም ዲሃይድሬሽን ላይ ሲኮንና እንትን እንደው እኔ እንጃ እኔ እንዴ አቅሙ የለኝም ስላችሁ ኢንፎርሜሽኑ የማስተባበር እንዴት እንደሚኮን ግን ህክምና ባለሙያዎች እና ትልልቅ ድርጅቶች የሆነ በደንብ የሚያቅተው አስተባብሮ ሁላችንም የቻልነውን የበኩላችንን አርገን እነዚህን ሰዎች ብንታደጋቸው እላለሁ። ግን እናንተ ሰው እንደሚያስበው ተነስቶ ወይ ኮሾሮ ወይ ለስላሳ ምናምን ወስደን መስጠት ግን በጣም አደገኛ ነውና የምናረገው ነገር አደገኛ እንዳይሆን የሆነ ኮሚቴ ነገር ተቋቁሞ መተባበር እንዴት ነው በደንብ ሁሉም ሰው ከዛ ተባብሮ ከዚህ ችግር እንዲወጡ ብናረግ ብዬ ነው ይሄን ቪዲዮ የምሰራው እና ቴንክ ዩ። መማር ነኝ። እንዴት ናችሁ? ያው ሁላችሁም እንዳያችሁት ትግራይ ላይ የደረሰውን ራብ በቪዲዮ አይታችሁት ይሆናል። እንደኔ እጅግ በጣም ነው የሚያሳዝነው። ህጻናት ተርበዋል፣ እናቶች ተርበዋል። ስለዚህ በተለይ ቲክቶከሮች ብዙ ነገር ተጽዕኖ መፍጠር የምትችሉ ልጆች ቪዲዮ እየሰራችሁ ለነዚህ ሰዎች እንድረስላቸው እናግዛቸው ብዬ ጥሬን አስተላልፋለሁ። እንዲሁም በቪዲዮ በመስራት አዌርነስ በመፍጠር እርዳታ ድርጅቶች እንኳን ገብተው እንዲረዷቸው እናድርግ። ራብ ጊዜ አይሰጥም። ብዙ እናቶች ነው የተራቡ፣ ህጻናት ነው የተራቡ፣ ሽማግሌዎች፣ አቅመ ደካሞች እና እንድረስላቸው። ሰው መድኃኒቱ ሰው ነው። ሰው ሆነ እንገኝ፣ በሰውነታቸው እናግዛቸው ላለው አመሰግናለሁ። ይህን ቪዲዮ ደግሞ ሼር፣ ኮፒ ሊንክ በማድረግ ላልደረሰው እንድታደርሱ ሰምተውም ቪዲዮ እንዲሰሩ ጥሬን አስተላልፋለሁ። አመሰግናለሁ።